በቀን ውስጥ የምታደርጉት አንድ የተለመደ ልማድ ለልብ ድካም የመጋለጥ ዕድላችሁን በ30% እንደሚጨምረው ብነግራችሁ ታምናላችሁ? የሚገርመው ይህ ልማድ ብዙዎቻችን እንደ ጤናማ እረፍት የምናየው ነው። እሱም ከምሳ በኋላ የምናደርገው የቀን እንቅልፍ ነው። ብዙዎቻችን የቀን እንቅልፍን እንደ በረከት እናየዋለን። ሳይንሱ ግን ከ20 ደቂቃ ካለፈ መርዝ ነው ይለናል። ከ20 ደቂቃ በላይ የምተኙ ከሆነ ራሳችሁን እያደሳችሁ ሳይሆን ጤናችሁን በከፍተኛ ሁኔታ እየጎዳችሁት ነው። ዛሬ ይቺ 20 ደቂቃ ለምን የህይወትና የሞት ያክል ወሳኝ እንደሆነች እንመለከታለን። ይህ ቪዲዮ በጤና ስም የምናደርገው ትልቅ ስህተት እንዴት ህይወታችንን አደጋ ላይ እንደሚጥል የሚያሳይ በመሆኑ እስከ መጨረሻው ተከታተሉኝ። በቅድሚያ የእንቅልፍ ዑደትን ሚስጥሩን እንመልከት። ለምንድን ነው የቀን እንቅልፍ ከ20 ደቂቃ በላይ መሆን የለበትም የሚባለው በሳይንሱ ማለት ነው? ይህን ለመረዳት መጀመሪያ አእምሯችን በሚተኛበት ጊዜ የሚያልፍባቸውን ደረጃዎች ማወቅ አለብን። እንቅልፍ ዝም ብሎ ድንገት የሚከሰት መጥፋት ሳይሆን ደረጃ በደረጃ የሚሄድ ውስብስብ ሂደት ነው። አንድ ሰው አይኑን ጨፍኖ እንቅልፍ መውሰድ ሲጀምር በመጀመሪያ ወደ ደረጃ 1 ወይም ደግሞ ስቴጅ 1 ይገባል። ይህ በጣም ቀላል እንቅልፍ ሲሆን በዚህ ወቅት አእምሯችን ገና ከንቃት ዓለም ጋር አልተቆራረጠም። ማንኛውንም ትንሽ ድምፅ ቢሰማ ወዲያውኑ የመንቃት ዕድላችን ከፍተኛ ነው። በዚህ ደረጃም አእምሯችን ቃል ላይ የሰበሰባቸው መረጃዎች ማስተካከል ይጀምራል። ከጥቂት ደቂቃዎች በኋላ ደግሞ ወደ ደረጃ 2 ወይም ደግሞ ስቴጅ 2 እንሸጋገራለን። በዚህ ደረጃ የሰውነት ሙቀታችን በትንሹ ይቀንሳል፣ የልብ ምታችንም ይረጋጋል። አእምሯችን ግን አሁንም ቀላል በሚባል ደረጃ ላይ ነው። ሳይንሱ እንደሚነግረንም ከእንቅልፍ ተነስተን ንቁ እንድንሆንና አእምሯችን ታድሶ እንዲነሳ የሚያስችለው ትክክለኛው እዚህ ደረጃ ላይ ነው። ይህም ሂደት በጠቅላላው 20 ደቂቃ ያክል ገደማን ይወስዳል ማለት ነው። ችግሩ የሚጀምረው ታዲያ ከ20ኛው ደቂቃ በኋላ ነው። ልክ ከ20 ደቂቃ በኋላ አእምሯችን ወደ ደረጃ 3 ወይም ደግሞ ስቴጅ 3 ወይም ደግሞ ጥልቅ እንቅልፍ ውስጥ መግባት ይጀምራል። በዚህ ወቅትም የአንጎል ሞገዶች በጣም ይዘገያሉ፣ የደም ግፊት በከፍተኛ ሁኔታ ይወርዳል፣ እናም ደግሞ ሰውነታችን ራሱን ለመጠገን ሙሉ በሙሉ ወደ ዝግ ሞድ ወይም ደግሞ ኦፍላይን ሞድ ይገባል ማለት ነው። በቀን አጋማሽ ላይም ወደዚህ ደረጃ ገብተን በድንገት ስንነቃ አእምሯችን የጀመረውን ጥልቅ የጥገና ስራ አቋርጦ እንዲነቃ ይገደዳል ማለት ነው። ይህም ደግሞ ለቀሪው ቀን ችግሮችን የሚፈጥርብን ይሆናል ማለት ነው። ታዲያ ቀን ላይ ከ20 ደቂቃ በላይ መተኛት የሚያመጣቸው 5 ድብቅ የጤና አደጋዎች ምንድናቸው የሚለውን አሁን በመቀጠል ልንገራችሁ። አንደኛውና የመጀመሪያው አደጋ የልብ ጤናና እንዲሁም ደግሞ የደም ግፊት ጫናን ያቃውሳል። ከ20 ደቂቃ በላይ መተኛት ለልባችን አደገኛ የሚሆንበት ምክንያት ድንገተኛ ንቃት ከሚፈጥረው ጫና ጋር የተያያዘ ነው። ወደ ጥልቅ እንቅልፍ ገብተን በድንገት ስንነቃ የልብ ምታችን እናም ደግሞ የደም ግፊታችን በአንድ ጊዜ እንዲጨምር ይገደዳል። ይህም ድንገተኛ ለውጥ በደም ቧንቧዎች ላይ ከፍተኛ የሆነ ውጥረትን ይፈጥራል ማለት ነው። ሳይንሳዊ ጥናቶች እንደሚያሳዩትም በቀን ከ1 ሰዓት በላይ የሚተኙ ሰዎች ለልብ ድካም የመጋለጥ ዕድላቸው በ30% ገደማ ይጨምራል። ይህም የሚሆነው ሰውነታችን ንቁ መሆን በሚገባው ሰዓት ላይ ጥልቅ እንቅልፍ ውስጥ መግባቱ የደም ዝውውር ስርዓቱን ስለሚያናጋው ነው። በአጭሩ አጭር እንቅልፍ ልብን ሲያሳርፍ፣ ረጅም እንቅልፍ ግን በልብ ላይ ተጨማሪ ሸክም ይሆናል ማለት ነው። ሁለተኛ አደጋው የስኳር በሽታና የሆርሞን መዛባትን ያስከትላል። ከ20 ደቂቃ በላይ የሚቆይ የቀን እንቅልፍ በሰውነታችን ውስጥ ያለውን የስኳር ቁጥጥር ስርዓት በእጅጉ ያናገዋል። ጥልቅ እንቅልፍ ውስጥ ገብተን ስንነቃ ሰውነታችን የኮርቲሶል ሆርሞን መጠንን በከፍተኛ ሁኔታ ይጨምራል። ይህም ሆርሞን ደግሞ በደም ውስጥ ያለው ስኳር እንዲጨምርና የኢንሱሊን ስራም እንዲስተጓጎል ያደርጋል። ይህም ሂደት በየቀኑ ሲደጋገም ሰውነታችን ለኢንሱሊን የሚሰጠው ምላሽ እየቀነሰ ይሄዳል። ይህም በቀጥታ ለአይነት 2 የስኳር በሽታ የመጋለጥ ዕድላችንን የሚጨምር ይሆናል ማለት ነው። ሶስተኛ አደጋ የሌሊት እንቅልፋችንን ይረብሻል። የቀን እንቅልፍ ከ20 ደቂቃ በላይ ሲረዝም በሰውነታችን ውስጥ ያለውን የእንቅልፍ ግፊት ወይም ደግሞ ስሊፕ ፕሬዠር ያጠፈዋል። በሰውነታችን ውስጥም አዲኖሲን የተባለ ኬሚካል ቀኑን ሙሉ እየተጠራቀመ ሄዶ ማታ ላይ ድካም እንዲሰማንና እንድንተኛ ያደርገናል። ከ20 ደቂቃ በላይ ግን ቀን ላይ ስንተኛ አእምሯችን ይህን ኬሚካል በከፊል ያጸደዋል። ይህም ማታ ላይ መተኛት በሚገባን ሰዓት አእምሯችን ንቁ ሆኖ እንዲቆይ ያደርገዋል ማለት ነው። ለዚህ ነው ቀን የተኛ ሰው ማታ ላይ እንቅልፉ የማይመጣው ማለት ነው። ታዲያ ይህ መዛባት ለረጅም ጊዜ ሲቀጥል ለከፍተኛ የእንቅልፍ እጦት በሽታ ወይም ደግሞ ክሮኒክ ኢንሶሚኒያ የሚዳርገን ይሆናል ማለት ነው። ይህም አደገኛ ችግር ይፈጥራል ማለት ነው።
አራተኛ ጉዳቱ የአእምሮ ዝግመትና የማስታወስ ችሎታ እንዲቀንስ ያደርጋል። በጣም አደገኛ የሆነ ጉዳት ነው። ብዙ ሰዎች በቀን ውስጥ ረጅም ሰዓት መተኛት አእምሮን እንደሚያድስ ያስባሉ። ሳይንሱ ግን ከዚህ በተቃራኒው ያስጠነቅቃል። ከ20 ደቂቃ በላይ መተኛት አእምሮን ወደ ጥልቅ እንቅልፍ ደረጃ ውስጥ ያስገባዋል። በዚህ ሰዓት በድንገት ስንነቃ ብሬን ፎግ ወይም ደግሞ የአእምሮ ጭጋግ የሚባለው ስሜት ይፈጠራል። ይህም አእምሯችን መረጃዎችን የመተንተንና ትኩረት የማድረግ ብቃቱን ለሰዓታት እንዲያጣ ያደርገዋል ማለት ነው። ይህ ልማድ ለዓመታት ሲቀጥል ደግሞ አደጋው ጎኑ የሚታይ ይሆናል። ጥናቶች እንደሚጠቁሙትም በቀን ውስጥ ከመጠን በላይ የሚተኙ ሰዎች አእምሯቸው ቤታ አሚሎይድ የተባለ መርዛማ ፕሮቲን የመሰብሰብ እድሉ ይጨምራል። ይህ ፕሮቲንም በአእምሮ ሴሎች መካከል ግንኙነት እንዳይኖር በማድረግ የማስታወስ ችሎታን ያጠፋል። ይህም በረጅም ጊዜ ሂደት ውስጥ እንደ አልዛይመር እና ዲሚኒሻ ለሚባሉ የአእምሮ መርሳት በሽታዎች የመጋለጥ እድልን በከፍተኛ ሁኔታ ይጨምራል ማለት ነው። አምስተኛ አደጋው የክብደት መጨመርና የሰውነት ስብ እንዲከማች ያደርጋል። የቀን እንቅልፍ ከ20 ደቂቃ በላይ ሲሆን ለክብደት መጨመር ዋነኛ ምክንያት የሚሆንበት ሚስጥር ከሰውነታችን የኃይል አጠቃቀም ጋር የተያያዘ ነው። በምንተኛበት ወቅት ሰውነታችን ኃይል የሚያቃጥልበት ፍጥነት በከፍተኛ ሁኔታ ይወርዳል። ይህ ማለት ሜታቦሊዝማችን ይቀንሳል ማለት ነው። በቀን ውስጥም ረጅም ሰዓት መተኛት ደግሞ ሰውነታችን ንቁ ሆኖ ኃይል ማቃጠል በሚገባው ሰዓት እንዲቆም ያደርግብናል ማለት ነው። ከዚህ በተጨማሪም ከረጅም የቀን እንቅልፍ በኋላ ስንነቃም ሰውነታችን የረሃብ ስሜትን የሚቆጣጠሩ ሆርሞኖችን ያዛባቸዋል። ግሬሊን የተባለው የረሃብ ሆርሞን ይጨምርና ሌፕቲን የተባለው የጥጋብ ሆርሞን ደግሞ ይቀንሳል። ይህ መዛባትም ከእንቅልፋችን ስንነሳ ከፍተኛ የሆነ የጣፋጭ ወይም ደግሞ የካርቦሃይድሬት ምግብ ፍላጎታችን እንዲጨምር ያደርጋል ማለት ነው። በረጅም ጊዜ ሂደትም ይህ ልማድ በሆድ አካባቢ የሚከማች አደገኛ ስብ እንዲፈጠርና ለከፍተኛ ውፍረትም እንድንዳረግ ያደርጋል ማለት ነው። ስለዚህ በቀን ውስጥ ከ20 ደቂቃ በላይ መተኛት፣ ይህ ማለት ለሰዓታት የምንተኛ ከሆነ እነዚህን 5 የጤና አደጋዎችን የሚያስከትልብን ይሆናል ማለት ነው። ስለዚህ መፍትሄው ምንድን ነው? የቀን እንቅልፍ አደጋ እንዳለ ሁሉ በትክክለኛ መንገድ ከተወሰደ ደግሞ አስደናቂ ጥቅም አለ። ሳይንሱ ፓወር ናፕ ብሎ የሚጠራው ይህ ዘዴም አእምሮን ሳያደነዝዙ ንቃትን ለመጨመር የሚረዳ ብልሃት ነው። ይህንን ለማድረግ አሁን የምነግራችሁ መመሪያዎች መተግበር ወሳኝ ነው። አንደኛ፣ የጊዜ ገደብ መስጠት አለባችሁ። ይህ ማለት ከ15 እስከ 20 ደቂቃ ብቻ መተኛት አለባችሁ። ቁልፉ ሚስጥርም እዚሁ ጋር ነው። አእምሯችሁ ወደ ጥልቅ እንቅልፍ ደረጃ ሳይገባ በሁለተኛው የእንቅልፍ ደረጃ ላይ እያለ መንቃት አለባችሁ። ለዚህ ደግሞ ከ20 ደቂቃ በላይ አለመተኛት ግዴታ ነው። ሁልጊዜም ቢሆን የቀን እንቅልፍ ከመጀመራችሁ በፊት የ20 ደቂቃ ማስጠንቀቂያ አላርምን ሞልታችሁ መተኛት ይኖርባችኋል። ሁለተኛ የምታደርጉት ነገር ደግሞ ትክክለኛውን ሰዓቱን ማወቅ ነው። የቀን እንቅልፍ የሚወሰድበት ምርጥ ሰዓት የሚባለው ከቀኑ 7 ሰዓት እስከ 9 ሰዓት ባለው ጊዜ ውስጥ ነው። ከዚህ ሰዓት ካለፈ የሌሊት እንቅልፋችሁን ስለሚሰርቀው ሰውነታችሁ የ24 ሰዓት ተፈጥሯዊ ዑደቱን እንዲያጣ ያደርገዋል ማለት ነው። ስለዚህ በእነዚህ ሰዓታቶች ውስጥ መተኛት ይኖርባችኋል። ሌላው የአካባቢ ሁኔታችሁን ማስተካከል ነው። ለመተኛት በምትዘጋጁበት ወቅት ሙሉ በሙሉ ጨለማና አልጋ ላይ ባይሆን ይመረጣል። ከፊል ብርሃን ባለበት ቦታ ወይም ደግሞ ሶፋ ላይ ማሸለብ አእምሯችሁ ይህ ጊዜያዊ እረፍት እንጂ የሌሊት እንቅልፍ አይደለም የሚል ምልክት እንዲያገኝና በቀላሉም እንድትነቁ ይረዳችኋል ማለት ነው። ስለዚህ አልጋ ላይ መተኛት የለባችሁም። ለምን? አእምሯችሁ ሌሊት እንደሆነ ሊያስብና እንዲሁም ደግሞ ረጅም እንቅልፍ እንዲወስዳችሁ ሊያደርግ ስለሚችል ሶፋ ላይ ናፕ ብታደርጉ የሚመከር ነው ማለት ነው። ስለዚህ እነዚህን 3 ወሳኝ እርምጃዎችን መከተል ይኖርባችኋል ቀን ላይ የመተኛት ልማድ ካላችሁ ማለት ነው። ነገር ግን አሁን ላይ ይህን ቪዲዮ የምታዩ ሰዎች ልጠይቁ የምትችሉት አንዳንድ ጥያቄዎች ይኖራሉ። ለምሳሌ እኔ 2 ሰዓት ተኝቼ ካልተነሳው አይለቀኝም የምትሉ ሰዎች አላችሁ። ይህ ማለት የሌሊት እንቅልፋችሁ ላይ ጥራት የለም ማለት ነው። ማለትም ሌሊት ላይ በደንብ አተኙም እንጂ የቀን እንቅልፋችሁ ላይ ችግር የለበትም። የቀን እንቅልፍን ሳይሆን የሌሊቱን ማስተካከል ይኖርባችኋል ማለት ነው። ሌላው ደግሞ ከሰዓት እንቅልፍ ላይ ምን ላርግ ለምትሉ ሰዎች ደግሞ ለ10 ደቂቃ ያክል ፀሐይ ላይ መራመድ፣ በቀዝቃዛ ውሃ መታጠብ ወይም ደግሞ በቂ ውሃ መጠጣት እንቅልፋችሁን ያጠፋላችኋል ማለት ነው። ስለዚህ በዚህ መልኩ እንቅልፋችሁን ማጥፋት ትችላላችሁ ማለት ነው። ዋናው እንቅልፍ የሚባለው ሌሊት ላይ የምታገኙት እንቅልፍ ነው። በፍጹም እሱ የእንቅልፍ ዑደታችሁ ሊዛባ አይገባም ማለት ነው። ቀን ላይም መተኛት ካለባችሁ ከ20 ደቂቃ በላይ እንቅልፍ መውሰድ የለባችሁ ማለት ነው። ሌላው ከ20 ደቂቃ እንቅልፍ በኋላ ስትነቁ ወዲያውኑ ፊታችሁን በቀዝቃዛ ውሃ መታጠብ ወይም ደግሞ
ብርሃን ወዳለበት ቦታ መውጣት አእምሯችሁ በፍጥነት ወደ ንቃት እንዲመለስ ይረዳዋል ማለት ነው። 20 ደቂቃ ያክል ናፕ ካደረጋችሁ በኋላ በቶሎ ይህንን ማድረግ ይጠበቅባችኋል። ስለሆነም ጤናማ ህይወት የምንገነባው በምናደርጋቸው ትናንሽና ዕለታዊ ምርጫዎቻችን ነው። የቀን እንቅልፍን በትክክል በመጠቀም አእምሯችሁን ማደስ ይኖርባችኋል። ነገር ግን በፍጹም ከ20 ደቂቃ ያክል ማለፍ የለባችሁም። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እንዲሁም ደግሞ አስተማሪ ከሆነ ሌሎችንም ስለሚጠቅም ሼር እንዲሁም ደግሞ ላይክ አድርጉላቸው። ለዛሬ በዚህ ቃል፣ በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።